አባቱ ከሲኦል ካንገቱ በላይ ብቅ ብሏል። ተገልጦ ምን አለው መሰላችሁ? ልጄ ልፋት ጠቅመኛለችና አታቋርጥብኝ። ትዳር የሚጠበቀው በእምነት እንጂ በቁጥጥር አይደለም። ሰው እንዲያውም ከተቆጣጠሩ ሌባ ነው የሚሆነው። ሰው ሲያምኑት ነው ደግ የሚሆን እንጂ የተቆጣጠሩት እንትና ምንህናል ያችሳ ምን በቀደም አብራ የነበረች አሉት ይብሰዋል። ሰው ማለት ማታ 3 ሰዓት ላይ የሚደውልልሽ ማን ነው አላችኋት? ሌባ ነው የሚሆን ሰው ማለት። ሰው እንኳን በወጣበት አንድ ቤቱ ነው ቢሆን ለኃጢአት ጀግና ነው፣ አይቻልም ሰው። እምነት ግን ትዳር ይጠብቃል። ትዳር ይሰደዱለታል። ትዳር መከራ ይቀበሉለታል። ዝም ብሎ ሆይና ካሜራ ብቻ አይደለም። የሚጋባ ሰው ችግር ሊቀበል አይገባችሁም መስል ለምንድን ነው የምትጋቡ? ይገባችኋል። ግን እውነቴን ነው። አሁን ተክሊል ሲደረግ ወንዱን ሙሽራና ሴቷን ሙሽራ አንድ ላይ መስቀል ያስጨብጧቸዋል። አንድ መስቀል ይዛል። ትርጉሙ ምንድን ነው? የክርስቲያን ጋብቻ መስቀል አለበት፣ ግን በመስቀሉ ኃይል እንችለዋለን ማለት ነው። የክርስቶስ ማኅተም ማለት መከራ መቀበል። አንድ ሰው የክርስቶስ መሆኑ የሚታወቀው መከራ ሲቀበልና ሲገፋ ነው። አንድ ሊቀ ጳጳስ ነበር። አባቱ ፍጹም ኃጢአተኛ የሆነ ፍጹም ኃጢአተኛ ነው። እግዚአብሔር ብሎለት ልጁ ጳጳስ ሆነ። ጳጳስ መሆኑ ብቻ ሳይሆን ደግ ጳጳስ ማለት ቅዱስ ጳጳስ ነበረ። አባቴን ማርልኝ እያለ ሰውነቱን ባህር ጥሎ ይጸልይ ነበር። አባቴን ማርልኝ፣ አባቴን ማርልኝ። ቢሰርቅም እኔን ለማሳደግ ነው፣ ቢቀማም እኔን ለማሳደግ ነው። አባቴን ይቅር በልልኝ እያለ ያለቅስ ነበር። ኋላ መንፈቅ አልቅሶ አባቱ ከሲኦል ካንገቱ በላይ ብቅ ብሏል። ተገልጦ ምን አለው መሰላችሁ? ልጄ ልፋትህ ጠቅመኛለችና አታቋርጥብኝ። ልፋትህ ጠቅሞኛል። ምክንያቱም እግዚአብሔር ቸር ነው። እንደኛ ተመጻዳቂ አይደለም። እግዚአብሔር አንዴ ሰርቻለሁ የሚል አይደለም። ሩህሩህ ነው። እንደሱ ያለ ቸር የለም በእውነቱ። መኑ ይመስለከ ምና ማልክት እግዚኦ ያለው ሙሴ፣ ቅዱስ ያሬድ ደግሞ ወመኑ መሐሪ ዘከማከ ያለው ይሄንን ፍጹም እግዚአብሔር ኄር ዘበህላው የሁን ባሕረ ምሕረት ነው። ሰውን ምክንያት እየፈለገ የሚያጠፋ አይደለም፣ ምክንያት ፈልጎ የሚያድን ነው እንጂ። ስለዚህ በምድርም ተደርጎ ቢጸልይ ይድናል። እግዚአብሔር ለሄኔሴፎሩ ምሕረት ይስጠው ይላል ቅዱስ ጳውሎስ። ሄኔሴፎሩ እኮ ሙቷል። ከሞቱ በኋላ ይጸለያል፣ ምሕረት ይሰጣል። ለሞተ ሰው ይጸለያል። ልጅ ይጠቅማል። ሰው በልጁ ወደ ድነት ይደርሳል። ሃይማኖት ላለው ሰው ነው፣ ግን ዝም ብሎ ክዶ ሙቱ አይደለም። ሃይማኖት ያለው ሰው ከሞተ እንዲህ አይላል። እና ልጆቻችሁን ጥሩ አድርጋችሁ አሳድጓቸው። እና ቅዱስ መርቆሬዎስ አባቱን ገና ሳይወለድ ከሞት ጠበቀው። ያዕቆብ በወንድሙ በኤሳው ያልተገደለ ቆይቶ ዘር ተክቶ ክርስቶስን እንዲወልድ ነው። ዳዊትን ጎልያድ ያልገደለው የክርስቶስ አባት ስለሆነ ዘር ሳይተካ እንዳይሞት ነው። ወደፊት የሚወለድ ደግ ልጅ ካለ እናት አባት ከሞት ይጠበቃሉ። አቡነ ተክለ ሃይማኖት አባት ጸጋ ዘአብ ከባሕር ሙቶ ያልቀረ ተክለ ሃይማኖትን እንዲወልዱ ነው። እግዚአብሔር ተሰዳ ያልቀረች ብፁዕ ቅዱስ ቡሩክ ተክለ ሃይማኖትን እንዲወልዱ ነው። ለዚያ ነው ቅዱስ መርቆሬዎስም አባቱ እንዳይሞት ተጠበቀ። ኋላ ቅዱስ መርቆሬዎስ ተወለደ። እነዚህ ገጸ ከለባትንም አገረመለት እግዚአብሔር። አገርወለት እንኳን ሰውን አንበሳ ሰብረው የሚገሉትን እንደ በግ በእግዚአብሔር ኃይል እየጎተተ አመጣቸው። እግዚአብሔር ከኛ ጋር ከሆነ አውሬው ሰው ይሆናል። አታውቁም? በእግዚአብሔር ቸርነት እኮ አንበሳ የላም ጠላት ነው ወይስ ወዳጅ ነው? ንገሩ እስቲ ተናገሩ እንጂ። ቁርስ አማራችሁ እንዴ? አንበሳ የላም ምንድን ነው? ጠላት ነው። እግዚአብሔር ሲል ግን ምን ይሆናል? አንበሳ የላም ጠባቂ ይሆናል። ጥቅምት 5 ቀን የአቡነ ገብረ መንፈስ ቅዱስን ወደ አቡነ ገብረ መንፈስ ቅዱስ ገዳም በሬ እየነዳ ለስለት የሚወስደውን ሰውዬ አንበሳው አባረርና ሊበላው ሲል አቡነ ገብረ መንፈስ ቅዱስ ምን አሉት? ያንን አንበሳ በል እስከ ዛሬ ዓመት ሳር ስታለቅም ከርመ የዛሬ ዓመት ራስን ዘና አንበሳውን ማለት ነው። ከዚያ በኋላ ጠብቆ አብልቶ ሌላ አውሬ እንዳይበላው ሲንከባከብ ከርሞ የጥቅምት 5 ቀን አንበሳውን እየነዳዙት መጣ። እዞ መጥቶ ከዚያ በኋላ ይዞ ሲመጣ ክብረ በዓል ላይ ያሉት ምዕመናን የለ፣ ቄስ የለ፣ መቆስ የለ አለ ገበሬ ሙላው እየሮጠ በየመስኮቱ ማለት ነው። እግዚአብሔር ካልጠበቀ እኮ ችግር ነው። አሁን እኛም ቢሆነ እዚህ ብንኳሽም የችግሩ ቀን ማን እንደሚገኝ መድኃኒዓለም ነው የሚያውቀው ማለት ነው። እና ተመልከቱ፣ እግዚአብሔር ካለ እንኳን በወዳጅ በጠላት ያስጠብቃል። በጠላት አስጠብቆ ማለት ነው። ስለዚህ የቅዱስ መርቆሬዎስ አባት አውሬዎቹን እዟቸው መጣ፣ ከቤቱ አስቀመጣቸው። ንጉሡ ሰማ። እንዴት ከቤት እንደዚህ ያሉ ሰዎች እንደዚህ ያሉ ኃያል የሆኑ ነገሮች አምጥተሃል አሉ። አጠመቃቸው፣ ክርስቲያን አረጋቸው። ደግሞ አጥምቆ ክርስቲያን አረጓቸው። ለምን? ተረግመው አውሬ የሆኑ ነበሩ። እንደ ናቡከደነጾር ጆሮ ጅራት ያወጡ ሰዎች ማለት ነው። ዛሬ እኮ ብዙ ሰው ጅራትና ጆሮ ነው የቀረው እንጂ አውሬ ሆኑ። እነዚያን ሰው አድርጎ አጥምቆ ክርስቲያን አረጋቸው። ሁላችንም እግዚአብሔር ሰው ያርገን።
ሰው አድርጎ አጥምቆ ከዚያ በኋላ ምን አደረገ? ይዛቸውና ብሎ ንጉሥ ተው፣ እነዚያን አውሬዎች አይተህ አይሆንልህም አለው ንጉሥ። እዘና ብያለሁ ዘና። ይዟቸው ቤተ መንግሥት ሲሄድ ነፍሰ ጡሮች ሁሉ እየደነገጡ መውለድ ያለ ጊዜያቸው፣ ሰው ሁሉ ፍግም፣ ወታደሩ ሁሉ ወደኋላ መውደቅ ሆነ ማለት ነው። ይዘይድ መልሰ ይዘድ፣ እንዲያውም እሸልምሃለሁ ብሎ ንጉሡ ፈርቶ መልሶ ሰደደው። ከዚያ በኋላ በዚያች ሀገር ላይ ጦርነት መጣ። ጦርነት ሲመጣ የቅዱስ መርቆሬዎስ አባት ሄደ፣ ከውጊያው ሄደ። የቅዱስ መርቆሬዎስ አባት ከውጊያው ሲሄድ በዚያው እንዳለ ሰውነቱ ሁሉ ሰዎች፣ ሌሎች ሰራዊት ሁሉ አለቁ። ሲያልቁ በዚያው ሙቶ ይኖቀራል ብሎ የሾመውን ታማኝ ወዳጅ አድርጎ የሾመውን የቅዱስ መርቆሬዎስን አባት ክዶ የቅዱስ መርቆሬዎስን እናት መልከ መልካም ስለነበረች ሊያገባት ተመኘ። ኋላ አንድ ወታደር መጥቶ እንዲህ ሆኗል ነው። አዎ ባሌን ቀብሬ ከማገባስ ሞት ይሻለኛል ብላ ቅዱስ መርቆሬዎስን ይዛ ወደ ሌላ ሀገር ተሰደደች። ትዳር ይሰደዱለታል፣ ትዳር መከራ ይቀበሉለታል። ዝም ብሎ ሆይ ብና ካሜራ ብቻ አይደለም የሚጋባ ሰው ችግር ሊቀበል። አይገባችሁም መስል ለምንድን የምትጋቡ? ይገባችኋል። ግን እውነቴን ነው። አሁን ተክሊል ሲደረግ ወንዱን ሙሽራና ሴቷን ሙሽራ አንድ ላይ መስቀል ያስጨብጧቸዋል። አንድ መስቀል ይዛል። ትርጉሙ ምንድን ነው? የክርስቲያን ጋብቻ መስቀል አለበት፣ ግን በመስቀሉ ኃይል እንችለዋለን ማለት ነው እንጂ ዝም ብሎ ሰፊ ሜዳ አይደለም፣ እንደተመኛችሁት እንዳይመስላችሁ። ከዚያ በኋላ ተሰደደች፣ ሄደች። የቅዱስ መርቆሬዎስ አባት ሳይማረክ ጦርነት አልቆ በሰላም ገባ። አላዘነም፣ በዚህ ፈጣሪውን አላማረረም፣ እያመሰገነ ቆየ። ድግም ጦርነት ተነስቶ ሂዶ ገጠመ። ሲገጥም ተማረከ። በእግዚአብሔር ፈቃድ ተማርኮ ሂዶ በሄደበት ሀገር ደግሞ የማረከው ንጉሥ ክርስቲያን ስለሆነ ደግሞ ሹመት ሰጠው። ደግሞ መስፍን ሆኖ እየታጀበ ሲሄድ አንድ ቀን ቤተ ክርስቲያን ገብቶ ሲሳለም የቅዱስ መርቆሬዎስ እናት ሕፃኑን ይዛ ባሏን አየችው። አያችሁ እግዚአብሔር ሰው እንዴት እንደሚያገናኝ። እሷን በስደት ባሏን በምርኮ ማለት ወስዶ የማያውቁት ሀገር የተጠፋፉትን ባልና ሚስት አገናኛቸው። ትዳር የሚጠበቀው በእምነት እንጂ በቁጥጥር አይደለም። ሰው እንዲያውም ከተቆጣጠሩ ሌባ ነው የሚሆነው ማለት ነው። ሰው ሲያምኑት ነው ደግ የሚሆን እንጂ የተቆጣጠሩት እንትና ምንህናል ያችሳ ምን በቀደም አብረህ የነበረች አሉት ይብሰዋል ሰው ማለት ነው። የሐሳብ ይሆን ማታ 3 ሰዓት ላይ የሚደውልልሽ ማን ነው አላችኋት፣ ሌባ ነው የሚሆን ሰው ማለት። ሰው እንኳን በወጣበት አንድ ቤቱ ነው ቢሆን ለኃጢአት ጀግና ነው፣ አይቻልም ሰው። እምነት ግን ትዳር ይጠብቃል። ዘዋላ ተገናኙ። አላ ቤተክርስቲያን ወጡ። ተሳልሞ በቅሎውን አስሮ ሲሄድ ቅዱስ መርቆሬዎስ ሕፃን ነው ሸልማ አስጊጣ አልብሳ ምን አደረገችው? ወስዳ ከአባቱ ፈረስ ላይ አደረገችው። ማን ነው ደግሞ እንዲህ አድርጎ የሚደፍር ብለው ቅዱስ መርቆሬዎስን አስረው ወስደው አባቱ ወሰዱት። አባቱ መሆኑን አያውቁ። አተ የማን ልጅ ነህ እንደዚህ ያለው? አይ እናቱ ቀረበችና አይ እኛማ አንተም ስደተኛ ነህ እኛም ስደተኛ ነን ብለህ ይሄ ሕፃን አንተ ጋር ይኑር ብዬ ነው አለችው። በምስጢር ነገረች፣ ወጋ አረገችው ማለት ነው። አንተም ስደተኛ ነህ አለች። እንዴት ብለሽ መጣሽ? እንዲህ ብዬ ተሰድጄ እንዲህ ብዬ ተሰድጄ ባለቤቴ የገሌ ይባላል፣ ታቦት ኖህ ይባላል፣ እሷ ታቦት ነው ስሟ ኖህ ይባላል ስትለው አወቃት። እዚያ በኋላ ደስ ብሏቸው እግዚአብሔርን አመሰገኑ። ከሞት አትርፎ ከጦርነት አትርፎ በስደት አውሬ ሳይበላችሁ ልጄንም አንቺንም ጠብቆ ያገናኘን እግዚአብሔር ይመስገን ብሎ ፈጣሪያቸውን አመሰገኑ። እንዲህ ከዚህ በኋላ እናቱም አባቱም አርፈው ቅዱስ መርቆሬዎስ አደገ። አድጎ በሀገሩ ደግሞ የጦር አበጋዝ ሆነ። የጦር አበጋዝ ሆኖ በሀገሩ ላይ ጦርነት ሲመጣ ዳኪዎስ ይባላል ንጉሥ። ዳኪዎስ የሚባል ንጉሥ ነበርና በሱ ዘመን የጦር አበጋዝ ሆኖ ቅዱስ መርቆሬዎስ ሳለ ሌላ ሀገር በጦርነት ደግሞ የሚወራ ንጉሥ መጣባቸው። መልአኩ ቅዱስ ገብርኤል ሰይፍ የብርሃን ሰይፍ አቀበለው። ጥር 25 ቀን ቅዱስ መርቆሬዎስ ሰይፍ የተቀበለበት ቀን ነው። ዕረፍቱ ኅዳር 25 ቀን ነው። የኋላ ያንን ሰጠው። ቅዱስ መርቆሬዎስ ብቻውን አሸነፋቸው። አሸንፎ ሲመጣ ንጉሡ ሃይማኖቱን ክዶ ቆየው። ሃይማኖቱን ክዶ ቆየው። ቢመክዷል ተብሎ ሰማ። አቤቱ ቁጭ አለ። ጭራሽ ንጉሡ መርቆሬዎስን ጥሩልኝ፣ የምወደው ጀግና ወታደር ነው ልሸልመዋል። ላከበት አልመጣም አለው። ላከበት አልመጣም አለው። ና እንደውም ለጣዖታቱ እጠን አለው። ከዚህ በኋላ አይ እኔ አላጥንም፣ እጠን አላጥንም። እንዲያውም ከዚህ በኋላ እኔ ያንተ ወታደር ነበርኩኝ፣ ሃይማኖቴን ከነካህ ግን እኔ የክርስቶስ ወታደር ነኝ ብሎ ትጥቁን ወረወረለትና ከዚህ በኋላ የክርስቶስ አርበኛ ነኝ አለ። ከዚያ በኋላ ገራፊዎቹ እስኪደክማቸው ድረስ ገረፉት። የክርስቶስ ምስክር መሆን ማለት ይሄ ነው። መከራን መቀበል ማለት ነው። አልቦ መኑሄ
ዘያነጤኒ እስመ እጸውር ማኅተመ ክርስቶስ በሥጋዬ። ቅዱስ ጳውሎስ የሚናገር የክርስቶስን ምልክት ማኅተም በሥጋዬ ስለያዝኩ ማንም ሰው እንግዲህ አያድክመኛል። የክርስቶስ ማኅተም ማለት መከራ መቀበል። አንድ ሰው የክርስቶስ መሆኑ የሚታወቀው መከራ ሲቀበልና ሲገፋ ነው። ይህን ተቀበለ። አሰቃይቶ ሲደክመው የሀገሩ ሰዎች በጠላትነት እንዳይነሱብኝ ብሎ ሌላ የሚያሰቃይ ሰው ደግሞ እንዲያሰቃየው ወደ ሌላ ሀገር ላከው። ብዙ ስቃይ አሰቃይተውታል። አለንጋው ሲበጠስ እጃቸው እስኪደክም ገርፈው፣ አንድ ቀን ደግሞ ምን አደረጉት? በብረት ምጣድ ደግሞ ጠበሱት። ብረት ምጣዱን ለሃይማኖቴ ሁሉ ተከፍሏል። መርቆሬዎስ የምንለው ለዚያ ነው። ለፍቶ የከበረ ነው እንጂ በከንቱ የከበረ አይደለም። ኋላ እሳት እያነደዱ ሰውነቱን በእሳት ሲጠብሱት ከሰውነቱ የሚፈሰው ደም እሳቱን ያጠፋው ነበረ። ሰላም ለከ መርቆሬዎስ ዘሮም መስተጽነ ፈረስ ጸሊም አማንደዱ ታይቴከ ውሉደ መርገም እምቅሱፍ አባልከ እንተ ውሂ ዘደም አርአያ ዝናብ ብዙ አጥፈ ወለፍህም ያለው ደራሲው ማለት ነው። ከሰውነት የሚንጠበጠበው ደም እሳቱን ያጠፋ ነበረ። ይህን ሁሉ መከራ ተቀብሎ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ፈጥኜ እደርስለታለሁ፣ አንተን ስም የጠራ ሁሉ መርቆሬዎስ ብሎ ለጠራ ሁሉ ፈጥኜ እደርስለታለሁ፣ በአውሬ አይበላም፣ በመከራ አይቀሰፍም፣ በሰይፍም በገጀራም ቢሆን አይመታም፣ ባህልህን ያከበረ ገድልህን ያነበበ ብሎ ቃል ኪዳን ገብቶለት ኅዳር 25 ቀን አንገቱን ተሰይፎ ለክርስቶስ መስክሮ አክሊል ተቀበለ። ከዚያ በኋላ ይኸው እንዘ ይሐድግ ርእሶ ዘእንበለ ሰማይ። አንዱን ቢገሉት የአንዱ ሰማዕት ደም ሌላ ሰማዕት ያበቅላል። የአንዱ ሰማዕት ደም ሌላ ሰማዕት ያበቅላል። የሐዋርያት ደም መርቆሬዎስን የመሰለ ምስክር አብቅሏል። ኋላ ቅዱስ መርቆሬዎስ መኖሩን መሰከረ። በክርስቶስ አምኖ የሞተ ሰው ሙት ስላላደለ መኖሩን ደግሞ መሰከረ። ክርስቶስ ጌታዬማ እንዲህ ያደርጋል ብሎ ቅዱስ መርቆሬዎስ ካረፈ በኋላ የሚገርማችሁ ነገር ኅዳር 10 ቀን ነው አይደል? መስቀል ነው። ኅዳር 10 ቀን ነው። ግን ኅዳር 10 ቀንም የመርቆሬዎስ መታሰቢያ አለው። የሚገርም ነው። ኅዳር 10 ቀን ለምንድን ነው? በቅዱስ መርቆሬዎስ ቤተ ክርስቲያን የሚያገለግሉ ገዳም የመነኑ ደናግላን ነበሩና እነዚያን የሚያሰቃዩ የእነዚያ ደናግል ረፍታቸው ነው። እነዚያን ደናግል ያሰቃየው ንጉሥ መርቆሬዎስ ነው የተበቀለው። እነዚያን ገዳም የሴቶች ገዳም ነበረ። ሂዶ አሰቃይቶ በሰይፍ ፈጅቷቸዋል። አንዱን ገዳም የደናግል የሴቶች ገዳም ያንን ሰው የተበቀለው ደግሞ በጸሎት ቅዱስ መርቆሬዎስ ነው። እነዚህ ሴቶች የሶፊያ ልጆች ናቸው። በዓላቸው ዛሬ ነው የሚከበረው። ከሞቱ በኋላ ጠላታቸውን ተበቅሎ ያጠፋላቸው ሰማዕቱ ቅዱስ መርቆሬዎስ ነው እና ቅዱስ መርቆሬዎስ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ከዚያ በኋላ ኡልያኖስ የሚባል ንጉሥ ተነስቶ ክርስቲያኖችን ከዋሉበት አላውል ካደሩበት አላሳድር አለ። አሰቃይ። የክርስቲያኖችን መምህር የካባው ብርሃን የካባው እሳት ሐዋስያንን የሚያቃጥል የትምህርቱ ነጸብራቅ እየሄደ ቆረጥ እያለ ከምዕመናን ትከሻ ላይ ሲያርፍ ይታይ የነበረው ባስልዮስ ዘቂሳርያን አሰረው። ማን ያሰረው? ኡልያኖስ። ጁሊያን ይባላል። በእንግሊዝኛው ታሪክ ማንበብ ከፈለጋችሁ ጁሊያን ይባላል። ኡልያኖስ ማለት እሱ ቅዱስ መርቆሬዎስን ጎርጎርዮስን አሰረ። ከእስር ቤቱ ውስጥ የቅዱስ መርቆሬዎስ ስዕል ነበር። ከእስር ቤቱ ውስጥ ማለት ነው። አንዱ እስረኛ አድርጎት የሆነ እነሱ አላረጉ አገኙ። ከዚያው ነው ጸለዩ፣ አለቀሱ። ጸለዩ ባስልዮስ ወጎርጎርዮስ ሀበስሉ ለቅዱስ መርቆሬዎስ። ባስልዮስና ጎርጎርዮስ ከቅዱስ መርቆሬዎስ ስዕል ቆመው ጸለዩ። እነዚህ ለምን ባስልዮስ ጎርጎርዮስ ያለቀሱት እነሱ በመታሰራቸው ሳይሆን የአንድ ገዳም መነኩሴ በሙሉ በሰይፍ በመታረዱ ክርስቲያኖች በመሳቀየታቸው ጸለዩ። ሲጸልዩ የቅዱስ መርቆሬዎስ ስዕል ተሰውሮ ለካ ስዕሉ ሂዶ አንገቱን ተረግጦ ንጉሱን ገሎታል። በሰይፍ ብሎ ማለት ኋላ ተመልሶ ቀና ብለው ቢያዩ ከስዕሉ ደም ይንጠበጥባል። ቀተልኮኑ መርቆሬዎስ ገብረ እግዚአብሔር ለኡልያኖስ ኡልያኖስን ገደልከው ሲለው ደነነ ሲል ከመኦሆ ዘይብል ስዕሉ አዎን ገድየዋለሁ እንደማለት አንገቱን ነቀነቃል ማለት ስዕሉ ከሞቱ በኋላ እስከ ማይዜኑ ደማችን ማትበቀል እስከ መቼ ነው እያሉ ተመልከቱ ማለት ነው። ይባ ቅድሜ ከጋሮሙ ለሙቆሃል እንዳለ ቅዱስ ዳዊት ለአንተ የታሰሩት ለአንተ የተገደሉት የተሰቃዩት የሰማዕታት እስራታቸው የደማቸው ፍሰት ወደ አንተ ይግባ እንደተባለ ሰማዕታት በጸሎት በቀል ቤተ ክርስቲያንን ከሞቱ በኋላ ይጠበቃሉ። መዊቶ ጻድቅ ይኮንን ረሲአነ ያለ ሰሎሞን ይህንን ነው። ጻድቅ ከሞተ በኋላ ዝንጎችን ገዝቶ ያርፋል። ስለዚህ ቅዱስ መርቆሬዎስ እንዲህ አድርጎ የክርስቶስ ወታደር መሆኑን ከሞተ በኋላ በተአምራት መስክሯል። ለእናንተም ተአምራትን አድርጎ ቅዱስ መርቆሬዎስ ይመስክርላችሁ። ከዚህ በላይም ተአምር አድርጓል። ቅዱስ መርቆሬዎስ በጣም ደግ ነው። በጣም ደግ አባት ነው። እውነቴን ነው፣ ውደዱት። እዚህ በመምጣቱ ራሱ
እኔ የእግዚአብሔር ፈቃድ ነው። ሰው ተባብሮ ያደረገው እንዳይመስላችሁ። እንዴት እንደሆነ እነግራችኋለሁ። ቅዱስ መርቆሬዎስ በጣም ደግ አባት። ከዛሬ ጀምሮ እወቁት። እንኳን ላመነ ሰው ላላመነ ሰው ይሰማል። አንድ የቅዱስ መርቆሬዎስ በተሰራበት ቤተክርስቲያን አጠገብ አንድ የእስልምና እምነት ተከታይ የነበረ አንድ ሰው ወደ መካ መዲና ይሄዳል። ኋላ ሲሄድ ከጓደኞቹ ተለይቶ ቀረ። እንዲያው ግዳጁን ለመፈጸም ግዳጅ ለካ እናንተ በወታደር ነው የምታውቁት። በመንፈሳዊ ቋንቋ ግዳጅ ማለት እሺ ወደ መጸዳጃ ቤት መሄድ ማለት ነው። ሳንግባባ እንዳንቀር ማለት ነው። እና ጫካው ሲደርሱ በዚህ ደርሼ ምን ልምጣ እንዳለ ጓደኞቹ ጥለውት ሄዱ። መንገድ ጠፋው። የት ሄድ? መካ መዲና እንዳይሄድ መንገዱን አያውቀው፣ እንዳይመለስ መመለሻውን አያውቀው። ምኑን ልጸልይ? በዚህ አካባቢ ክርስቲያኖች የሚመኩበት መርቆሬዎስ የሚባል አለ አሉ። እስቲ ሰማይ እንደሆነ እሱ ልጥራው ብሎ መርቆሬዎስ ድረስልኝ ሲል ሌሊት ከች ብሎ በጥቁር ፈረሱ ወስዶ ከቤተ ክርስቲያኑ አደረሰው። የ22 ቀን መንገድ ማለት የ22 ቀን መንገድ ወስዶ ከቤተ መቅደሱ አስገባው። ቄሱ ለኪዳን ሲመጣ ከፍቶ አንድ ሰው ቁሟል። አንተ ምንድነህ? ኧረ እኔ እዚህ በመንገድ የጠፋኝ አብደሃል ማለት ነው። ሰማዕቱ ቅዱስ መርቆሬዎስ ያለ ገመድ አስሮ ነው እንጂ አንተማ አጥፊ ሰው ነው። ታጠፋ የመጣ ነው አይደለም። መንገድ ጠፍቶኝ እንዲህ አለው። ከምን ሀገር አንስተመጣ? እዚህ ሀገር። ተንኮለኛ መሆን በዚህ ታወቀ። የ22 ቀን መንገድ እንዴት ነው ዛሬ ደርሰ የምታደር ብሎ ሲቸገር ያሳየኝን ሰው እኮ አሳያለሁ ያመጣኝን ሰው ኋላ ልቡ እንደገና መለስ አለና ቄሱ መጋረጃውን ገለጥ አድርጎ የቱን ያመጣ ሲለው ቅዱስ መርቆሬዎስ ይሄን ያመጣኝ እያለ ደረቱን እየዳቃ ለቅዱስ መርቆሬዎስ መስክሯል። ኋላም ደግሞ በመጨረሻ ይህ ሰው አምኖ ተጠምቆ በሰማዕትነት አርፏል። ቅዱስ መርቆሬዎስ ላመኑ ላላመኑ ሁሉ የሚሰማ ደግ ፈጥኖ ደራሽ ሰማዕት ነው። እንዲህ አድርጎ የሚመሰክር ቅዱስ መርቆሬዎስን የሰጠን እግዚአብሔር የተመሰገነ ይሁን። ደግሞ ቦታው ደግሞ ይሄ ሰማዕታት ነው አይደል? ይገርማል እኮ ሰማዕታት ይባላል አይደል? በዚህ አካባቢ ነው ቅዱስ ጊዮርጊስ አለ፣ እዚህ መርቆሬዎስ ተጨምሯል፣ መስቀሉ አለ። ሰማዕታት እየተባለ ግን ደም ይፈስበታል። በ2008 ምን ያህል ደም እንደፈሰሰበት ታስታውሳላችሁ አይደለም? እዚህ አስፋልቱ ላይ ማለት ነው። አሁን በቅርብ ጊዜ ብዙ ደም ፈሶበታል ማለት ነው። እግዚአብሔር ቅዱስ መርቆሬዎስንና ቅዱስ ጊዮርጊስን ያመጣ ደም እንዲያደርቁ ነው። ባህር ዳር እንድትጠበቅ እንድትቀደስ ነው በእውነቱ ማለት ነው። በእነሱ ደም የእኛ ደም እንዳይፈስ በጸሎታቸው እንዲጠብቁ ነው ያመጣቸው። እነሱ ደማቸው ለክርስቶስ ስለፈሰሰ አንተ ደምህን ያፈሰስክለትን ሰው ያለ ጊዜው ደሙ እንዳይፈስ ጠብቅ እያሉ እንዲጸልዩልን ያመጣቸው። እውነት እኔ ለቅዱስ መርቆሬዎስ አሳድጎኛል፣ አባቴ ነው፣ እኔ መሰክራለሁ ማለት እና ከመከራ ሥጋ ከመከራ ነፍስ የሚጠብቅ የክርስቶስን ካህሊነት የሚመሰክሩ ናቸው እነ ቅዱስ መርቆሬዎስ። እና እንግዲህ እዚህ ባህር ዳር ታድላለች በእውነት። አባይም ብዙ የዶሮ ደም ሲያፈስ ኖሮ ነበረ። ያንን የዶሮ ደም ለምዶ ነው የሰው ደም እዚህ አካባቢ የሚያስፈስስ። እንግዲህ የቅዱስ መርቆሬዎስ የሰማዕቱ በረከት የሰማዕቱ የኮከበ ልዳ ፀሐየ ፋርስ የሆነው የቅዱስ ጊዮርጊስ፣ በዚህም ደግሞ ቅድስት አርሴማ አለች፣ ቅዱስ መስቀሉ አለ። ሰለስቱ ደቂቅን እሳት የሚያጠፈላቸው ደግሞ ማን አለ? ቅዱስ ገብርኤል አለ። የፈርዖንን ፈረስ ያሰጠመው ቅዱስ ሚካኤልም በዚህ አለ። ምን የሌላለው ሁሉ አለ። ዝም ብሎ እንኳን ደስ ያላችሁ በእውነት ማለት ነው። ስለዚህ እንዘየሐድግ ርእሶ ዘእንበለ ሰማይ፣ እግዚአብሔር ራሱን ያለ ምስክርነት ትቶ አያውቅም። እነ ቅዱስ ሚካኤል ፈውሰው ይመሰክሩለታል፣ እነ ቅዱስ ገብርኤል ይመሰክሩለታል፣ እነ ቅድስት አርሴማ ይመሰክሩለታል። እነ ቅዱስ መርቆሬዎስ የእግዚአብሔርን ቸርነትና ኃያልነት በተአምራት እየመሰከሩ፣ እነ ቅዱስ ጊዮርጊስ እየመሰከሩ፣ ነቢያት እየመሰከሩ፣ ሐዋርያት እየመሰከሩ፣ ሰማዕታት እየመሰከሩ፣ ደናግል እየመሰከሩ ይኖራሉ። የክርስቶስን ቸርነት ለእናንተ አድርገውላችሁ እናንተም የእግዚአብሔርን ቸርነት በሕይወታችሁ ዘመን ሁሉ ለመመስከር ያብቃችሁ፣ ያብቃን። ያስተማረን እግዚአብሔር የተመሰገነ ይሁን። ስብሐት ለእግዚአብሔር።